20 ሚሊዮን ብር ዋት ለዚያም ደግሞ እንደገና አከራይቶ ደግሞ ሁለት ወንጌል ሆነ አለመክፈል አንድ ወንጌል ነው አጥፋት ነው ደግሞ እሱ የተከራዩን አሳልፎ ለሶስተኛ ወገን ማከራየት ይፈቀዳል ይሄው አባታችን ቤተክርስቲያኗ 20 ሚሊዮን ብር እስክታጣ ድረስ በዚህ ኃላፊነት የነበሩ በዚህም የመለከታቸው ሰዎች ምን ይሰሩ ነበር የሚለው ነገር ዝም ብለን ማለፍ የለብንም ለምን አባታችን ሌላ ቢቀር እንኳን አውቀን ባናት እንኳን ራሱ ኖሩ ነው ለነገም እንዳይቀጥል ያደርጋል ቢያንስ ይሄንን ድርጊት ዝም ብሎ እንግዲህ አለ እንግዲህ ያው እንደምናውቀው በየወር ገቢ መደረግ ያለበት ገቢ መደረጉ አለመደረጉ የሚከታተል አካል አለ ማለት በዚያ ውስጥ ኃላፊ ብቻ ሳይሆን ከኃላፊ በታች ያን ነገር የሚከታተል ነገር አለ እና እንደዚህ ያሉ ብልጣብልጦች በቤተ ክርስቲያን ለመነገድ የቤተክርስቲያናችን የአሰራር ክፍተት ሆን ብለው አጥንተው የመጡ ከመጡ በኋላ 20 ሚሊዮን ብር 10 ሚሊዮን ብር እስኪደርስ ድረስ ተከምሮ ዝም ብሎ የሚያይ ኃላፊ ዝም ብለን የምናልፈው ከሆነ አሁንም ያለው ቀጥል እናትም ይቻላል እንደዚህ ያለ ነገር በቤተ ክርስቲያን ችግር የለው አይደለም 100 ሚሊዮን ይቻላል የሚል መልእክት የሚያስተላልፈው ዝም ብሎ የሚታለፈው ከሆነ እንደዚህ ያለ አሰራር ፈቅደናል ማለት ነው ዛሬ በጆሮአችን የሰማን ብፁዕ አባታችን ይሄንን ሰምተው እኛም ሰምተን ዝም ብለን የምናልፈው ከሆነ ነገር ይሄ ቀጥሉ ጥሩ ነው መልካም ማለት ነው ነገር ደግፈናል ማለት ነው በዚህ ላይ በእውነቱ ድርጅቱም ቢሆን በዚህ ብቻ ሊያልፈው አይገባም በቃ በፍርድ ቤት ብቻ ሊያልፈውም አይገባም ተጠያቂ ይሄን ነገር የሚከተላቸው በየደረጃው መጠየቅ አለባቸው ሰዎች መጠየቅ አለባቸው ይሄ ስራቸው ደግሞ ሊቀጥሉ እንደዚህ ያሉ እየሰሩ እንደዚህ ብለው መቀጠል የለባቸው ኖር ነው እንደዚህ ያለ ነገር ኖር ነው ኃጢአት ነው ያው ንስሐ የሚያስፈልገው ነገር ነው በጣም ነው የተሰማው ብፁዕ አባታችን 20 ሚሊዮን ብር ዋት ለዚያም ደግሞ እንደገና አከራይቶ ደግሞ ሁለት ወንጌል ሆነ አለመክፈል አንድ ወንጌል ነው አጥፋት ነው ደግሞ እሱ የተከራዩን አሳልፎ ለሶስተኛ ወገን ማከራየት ይፈቀዳል ይሄው የቤቶችና ውል ይፈቅዳል ይሄ ሁለተኛው ወንጌል እየተፈጸመ እንዴ በመኝ ምን ቆፈራል የሚባለው በጣም አሳዛኝ ነው እንደዚህ ያለ ምን ያህል እኔ እዚያ ቦታ ተቀምጬ እኔ በመራስ እኔ ንቀት ያለው በቃ ነው ያረደግልኝ ተንቅ ያለው ቢሆን ማለት እኔ በጣም ተንቅ ያለው በቃ እንዲያው እንተው ነው ቤተክርስቲያን ነገር ሌላ እንኳን ባይገድኝ እንኳን ተንቅ ያለው ቢሆን ነውና ጥፋት ነው ይሄ ጥፋት ነው የተፈጸመ ይሄ ነገር ዝም ብሎ መታለፍ የለበትም ካልሆነ ግን ፈቅደናል ማለት ብፁዕ ጠቅላይ ስራ አስኪያጁ ፈቅደዋል ምክትል ስራ አስኪያጁ ፈቅደዋል ዝም ብለው ካለፉት ማለት እኮ ፈቅደዋል ተስማምተዋል ማለት ነው መታለፍ የለበት መጠየቅ አለበት አሁንም እንደዚህ ያለ ነገር እንዳይቀጥል አስተማሪ የሆነ ነገር መቀመጥ አለበት ይገምታለሁ ስለዚህ እንደዚህ ያለ ነገር አሰራራችን ያው ሰንካለና ደካማ ሙት የሚያደርጉ የሚያስወቅሱ እንደዚህ ያለ አሰራሮች ናቸውና ይሄ በደንብ መታየት አለበት ብዬ አስባለሁ